እቺ ዓለም ለምን ፊቷን አዞረችብኝ? ከዚህ በፊት ራርታልኝ እንደማታቅ ለምን ይሄን የመሰለ ገጠር ውስጥ ልም ያለ በረሃ ውስጥ ጣለችኝ? ከዚህ በፊት ደህና ምግብ እንዳላበላችኝ፣ ከዚህ በፊት በደህና ሆቴል እንዳላዝናናችኝ፣ ከዚህ በፊት አማርጣ ከፈለክ በሙቅ ከፈለክ በቀዝቃዛ ውሃ ታጠብ እንዳላለችኝ፣ ከዚህ በፊት በደህና ፍራሽ እንዳላስተኛችኝ፣ ከዚህ በፊት በደህና ከተማ እንዳላኖረችኝ፣ ደህና ምግብ ተመግቤ ደህና ልብስ ለብሼ ደህና ቤት ውስጥ እንዳልኖርክ ፊቷን አዞረችብኝ። የገረመኝ ፊቷ የዞረብኝ እኔ ሰነፍ ሆኜ ነው? ጥረቴን አቋርጬ ነው? ህልሜን ተንተርሼ ተኝቼበት ነው? ወይስ ጉስቁልና መፈለግ ከኔ ሆኖ ነው ያጎሳቀለችኝ? እሱ ነው ግራ የገባኝ። እኔ እንደማውቀው ህልም እንዳለኝ ነው። ህልሜን ደግሞ ፊት ለፊቴ አድርጌ ሲነጋ እንዳየው ሲመሽ እንዳየው ከፊቴ እንዳይጠፋ አድርጌ አስቀምጬ እንደነበረ ነው። ከኔ አልፌ ከቤተሰቤም አልፌ ለሀገር እንደምተርፍ ነው ማቀው። ግን ምን አይታብኝ ፊቷን እንዳዞረችብኝ ግራ ነው የገባኝ። ህልሜን እንድኖር ህልሜን ለመኖር በእርግጥ የማንም እርዳታ አያስፈልገኝም። ለህልሙ መኖሩን የሚያውቅ ሰው ግን ያስፈልገኛል። ህመምን፣ መውደቅን፣ መነሳትን የሚያውቅ ያስፈልገኛል። የሚያስፈልገኝ ሰው እንዳገኝ እስኪያገኝ ደግሞ እጄን አጣጥፌ እቀመጣለሁ ማለት አይደለም። ያው የፈለገ ችግር ውስጥ ብሆንም የፈለገ የማይመች ሁኔታ ውስጥ ብሆንም የፈለገ የሆነን ነገር ለማግኘት የሚከብድ ሀገር ውስጥ ብሆንም አካባቢ ውስጥ ብሆንም ህመምን የማይረዳ ጆሮ ሰጥቶ የማያዳምጥ አካባቢ ውስጥ ብሆንም ራሴን ጥዬ ራሴ ጋር ቁጭ አልልም። ራሴን በራሴ አንቅቼው ራሴን በራሴ ጎትቼው ራሴን በራሴ አስተምሬው ወደምፈልግበት እደርሳለሁ። እሱማ ጥርጥር የሌለው ነገር ነው። እነሳለሁ አንድ ቀን። እንደወደቅኩ አልቀርም። መውደቅም ስኬት ነው፣ መነሳትም ስኬት ነው። ሁለቱም ውስጥ መሆን ነው እድለኝነት።
አመሰግናለሁ።